እንዴት ናችሁ የዩቲዩብ ቤተሰቦቼ? ደህና ናችሁ ወይ? ዛሬ ደግሞ አረንጓዴ ነገር ፈጭቼ ልጠጣ ነው። ጎመን ነው እንግዲህ በደንብ አድርጋችሁ ከስፒናች ጋር ቀላቅላችሁ አብሬ ፈጫለሁ። ከከምበር ስፒናችና ጎመኑን አድርጌ ነው። ለጤና በጣም ተስማሚ፣ አይረን ለሁሉ ነገር በጣም አሪፍ ነገር ነው። ለጉበት ማጽዳት፣ ለአንጀታችን ማጽዳት በጣም አሪፍ እና ለጤናችን የደም ክህሎታችንን ራሱ ይጨምርልናል። ደም አሁን በተፈጥሮ የሌለን ሰዎች አለን። እሱን ሁሉ በጣም ይሞላል። በጣም አሪፍ ነው። አይረን ነው። ይሄ ኦርጋኒክ ስፒናች አለኝ። እነዚህ ያው ኦርጋኒክ ናቸው። ከከምበር አለኝ። ከከምበሩን ደግሞ ይሄን አንድ ከከምበር ጨምራለሁ። ጎመኔን አድርጌ ፍጭት አድርጌ እንግዲህ እንጠጣለን ማለት ነው። አብራችሁን ሁኑ። ለማንኛውም ሼር፣ ሰብስክራይብ አድርጉ። ዩቲዩቤን ለምንድነው ሰብስክራይብ የማታረጉት ግን እናንተ? እና አድርጉልኝ ውዶቼ። ሰላም ሁኑልኝ። ወደ ስራው ጫይ ላይ እንደዚህ ጨምራለሁ። ኦሬዲ የተዘጋጀ ነው። እንደዚህ ወጥቶልናል። አያችሁት? አረንጓዴ ነው። ይሄ በጣም ቆንጆ፣ እናንተም ሞክሩት። ይሄን ይመስላል እንግዲህ። ይሄንን ግጥም አድርገን አሁን ጠጣዋለሁ ማለት ነው። ሁላችሁ አረንጓዴ ነገር መጠጣት መጀመር አለባችሁ ውዶቼ። ለምን እንደሆነ ታውቃላችሁ? ለጤናችን፣ ለሁሉ ነገር። ይሄ ለኮሌስትሮል፣ ደም ብዛት ምናምን የሚባል ነገር የለም። ስለዚህ ይሄ ለጤናችንን ለማዘጋጀት በጣም አሪፍ ነገር ስለሆነ በእውነት ይሄን ነገር አረንጓዴ ነገር መጠጣት ለደማችን፣ ለውስጥ ችግራችን፣ ለጨጓራችን፣ ለሁሉ ነገር በጣም አሪፍ ነው። ውስጣችንን ሁሉ ያጸዳልናል። ግን በባዶ ሆዳችን መውሰድ የማንፈልግ ከሆነ ወይም ደግሞ ጨጓራችን በጣም የሚያመን ከሆነ ከምግብ ትንሽ ምግብ በልተን ሰላጣ ነገር በልተንም ትንሽ ምግብ በልተን መጠጣት እንችላለን። እኔ ግን ከምግብ በፊት ነው የምበላው። ይሄ እንዳሳየዋችሁ ከከምበሩ ስፒናች እና ጎመኑን ነው ያደረኩት። ትንሽ እንኳን መረር ብላችሁ ሎሚ አዘጋጅታችሁ በሎሚ ጠጥ አድርጋችሁ መጠጣት አለባችሁ። በጣም አሪፍ ነው። በእውነት እየሰራችሁ ጠጡ። ለጤና በጣም ለጤና ተስማሚ ነው። ምንም ተጓዳኝ በሽታ የለውም። የሚጨምረውም ይሄ እንትን የሚለው ነገር ይሄ ምንድነው? ይሄ ለበሽታ የሚያጋልጠን ነገርም የለም። ስለዚህ መጠጣት አለባችሁ። አብረን እንጠጣ። ስሩ፣ ጠጡ እና ላይክ፣ ሼር፣ ሰብስክራይብ አድርጉ እና ኮሜንታችሁን አስቀምጡልኝ የምትፈልጉ ከሆነ። ቻው፣ ሰላም ሁኑልኝ። መልካም ጊዜ። አሪፍ ነው። ብዙ አይጎመዝም። ፈለጋችሁ ግን አፋችሁ የጎመኑ እንትን እንዳይመጣባችሁ ከፈለጋችሁ ሎሚ መምጣት ትችላላችሁ። በጣም አሪፍ ነው። ከወደዳችሁት ስሩና ቴስት አድርጉት። ምንም ተጓዳኝ በሽታ የሚያመጣብን ነገር የለም። ሰላም ሁኑልን። ወንዶችም ሴቶችንም ግን ያጠቃልላል። ሁላችሁም እንደዚህ ጠጡ። ጥሩ ነው ለአንጀታችን።